Hell and paradise are there. How as a common person I believe. እንደምን አመሸ ዶክተር። በአንድ የመርከብ ኩባንያ ውስጥ በሽያጭ ማናጀርነት ነው የማገለግለው። ጀሃነምና ጀነት ካለ እንደ አንድ ተራ ሰው እንዴት ማመን እችላለሁ? በየትኛውም ሃይማኖትም አላምንም። Live in any religion. Well, ask the question that how do I know there's hell and heaven? How will a common man believe? I don't believe in a religion. Brother, what is the definition of religion? Religion is a way of life. How you lead your life. Many people say that I don't mind, I'm just a human being, I'm born, I will do test and error. ወንድሜ የጠየቀው ጥያቄ ጀነትና ጀሃነም መኖሩን እንዴት ማወቅ ይቻላል? እንደ አንድ ተራ ሰው እንዴት ማመን እችላለሁ የሚል ነው። በየትኛውም ሃይማኖትም አላምንም ብሏል። ወንድሜ የሃይማኖት ትርጉሙ ምንድነው? ሃይማኖት ማለት የህይወት መንገድ ነው። ህይወትህን እንዴት መምራት እንዳለብህ የምታውቅበት መንገድ ነው። ብዙ ሰዎች እኔ ደንታ የለኝም፣ አንዴ ተወልጃለሁ፣ የሰው ልጅ ነኝ፣ እየሞከርኩ በመሳሳት እንዴት ህይወቴን መምራት እንዳለብኝ አውቃለሁ ይላሉ። ለምሳሌ ወደ አንድ ጫካ መራ። ወደ ጫካው የሄድከውም ለመጀመሪያ ጊዜ ነው። በጫካው ውስጥ ያሉት ፍሬዎች መርዛማ መሆንና ለመሆናቸውን አታውቅም። ዝም ብለህ ያገኘውን ፍሬ ለቅመህ መብላት ከጀመርክ መርዛማ የሆነውን ፍሬ ትበላና ትሞታለህ። ስለዚህ ይህ እንዳይሆን ምን ታደርጋለህ? ባለሙያ ትጠይቃለህ። ትክክል ነኝ ወይስ ተሳሳትኩ? ስትታመም ማን ጋር ነው የምትሄደው ወንድሜ? When you get sick, who do you go to, brother? When you are sick, who do you go to? Why? ስትታመም ማን ጋር ነው የምትሄደው? ዶክተር ጋር። ለምን? ምክንያቱም ዶክተሮች በሽታን በማከም የተሻሉ ባለሙያዎች ስለሆኑ አይደል? ሰው ስለሆንኩ ራሴን አክማለሁ ማለት አትችልም። በሱራ ነህል ላይ ቁርአን የሚለው ይህን ነው። ቁርአን በሱራ ነህል በምዕራፍ 16 በአንቀጽ 43 ላይ፣ በሱራ አንቢያ በምዕራፍ 21 በአንቀጽ 7 ላይ እንዲህ ይላል፣ የማታውቁም ብትሆኑ የእውቀትን ባለቤቶች ጠይቁ ይልናል። በተመሳሳይ ሁኔታ ህይወትን ለመምራት የእውቀት ባለቤቶችን መጠየቅ አለብን። የእውቀት ባለቤቱ ማን ነው? የእውቀት ባለቤቱ ማን ነው? የፈጠረን አምላክ ነው። የፈጠረንስ ማን ነው? ኃያሉ ጌታ ነው። ስለዚህ የኃያሉን ጌታ ትእዛዛቶች መከተል አለብን። በኃያሉ ጌታ ካላመንክ ቁርአን የአምላክ ቃል ነው ወይ የሚለውን የቪዲዮ ካሴቴን ተመልከት። የአላህ ስብሓነሁ ወተዓላን መኖር ከሳይንስም ከሎጂክም አንጻር ያረጋገጥኩበትን ካሴት ተመልከት። በፈጣሪ መኖር የማታምን ከሆንክ በፈጣሪ መኖር አታምንም፣ ኤቲስት ነህ ወንድሜ። Atheist? Are you an atheist, brother? Are you an atheist? በፈጣሪ መኖር የማታምን ኤቲስት ነህ? Are you an atheist? No. Not an atheist. So what do you believe in God? ይቅርታ ምን አልከኝ? ኤቲስት ወይም በፈጣሪ መኖር የማታምን ነህ? አይ ኤቲስት ወይም በፈጣሪ መኖር የማታምን አይደለህም። ስለዚህ ምንድን ነህ? በፈጣሪ ታምናለህ? Actually I believe in the power. But Fine. That means you believe in God. በአንድ ኃይል አምናለሁ። ደህና። ይህ ማለት በአምላክ መኖር ታምናለህ ማለት ነው። ከፈለክ አንድ ኃይል ብለህ ጥራው፣ ከፈለክም ልዕለ ተፈጥሯዊ ኃይልም ብለህ ጥራው፣ ግን በአንድ አምላክ መኖር ታምናለህ። it's like I believe something. ማለት በሆነ ነገር አምናለሁ። I don't know the name. That name is God. ስሙን ግን አታውቅም። ስሙ አምላክ ይባላል። You may call it power, you may call it anything. ብትፈልግ ኃይል በለው፣ ብትፈልግ ማንኛውም ነገር ብለህ ጥራው። በአምላክ መኖር ካላመንክ ቁርአን የአምላክ ቃል ነው ወይ የሚለውን የቪዲዮ ካሴቴን ተመልከት። ያን የምታምነው ኃይል ማን እንደሆነ ካላወቅ የኔን የቪዲዮ ካሴት አዳምጥ። ቁርአን የአምላክ ቃል ነው ወይ በማለት የሰራሁትን በዛ ቪዲዮ ላይ የፈጣሪን መኖር ከሳይንስም ከሎጂክም አንጻር አረጋግጫለሁ። ያለምንም ጥርጥር የአላህ ሱብሓነሁ ወተዓላ መኖርና ቁርአንም የኃያሉ ጌታ ቃል መሆኑን አረጋግጫለሁ። አሁን ወደ ጥያቄ ስመጣ ስለ አንድ ኃይል ካወራህ እንግዳውስ በሃይማኖት ታምናለህ ማለት ነው። ምክንያቱም በኦክስፎርድ ዲክሽነሪ ወይም መዝገበ ቃላት መሰረት ሃይማኖት ማለት ትርጉሙ ልዕለ ተፈጥሯዊ ቁጥጥር ባለው ኃይል ማመን ማለት ነው። ኃይል የሚለው ቃል በዚህም አለ። ይህ ማለት በሃይማኖት ታምናለህ ማለት ነው። ሃይማኖት የሚለው ቃል በኦክስፎርድ መዝገበ ቃላት መሰረት ልዕለ ተፈጥሯዊ ቁጥጥር ባለው ኃይል ማመን ማለት ነው። Because religion by definition according to Oxford Dictionary, religion means a belief in a supernatural controlling power. Power word is there. በግል አምላክ ወይም ልናመልካቸውና ልንታዘዛቸው በሚገቡ አማልክቶች ማመን የሚል ትርጉም አለው።
ይህ ማለት በሃይማኖት ታምናለህ፣ ነገር ግን የሃይማኖትን ፍች ወይም ትርጉም አታውቅም። ስለዚህ በሃይማኖት አላምንም አትበል። ሃይማኖት ወይም ሪሊጅን የሚለው የእንግሊዘኛ ቃል ነው ወንድሜ። ሪሊጅን ወይም ሃይማኖት የሚለው የእንግሊዘኛ ቃል ነው። የኦክስፎርድ ዲክሽነሪን ብትገልጠው ሃይማኖት ማለት ልዕለ ተፈጥሯዊ ቁጥጥር ባለው ኃይል ማመን ማለት ሲሆን አንተ ደግሞ በዛ ኃይል ታምናለህ ወይም ሊመለኩና ልንታዘዛቸው የሚገቡ የግል አምላክ ወይም አማልክቶች ማመን የሚል ትርጉም አለው። ስለዚህ ኃይል በብዛት ለማወቅ ከፈለግ ቁርአን የአምላክ ቃል ነው ወይ የሚለውን የኔን የቪዲዮ ካሴት ተመልከት። አሁን ወደ መሰረታዊው ጥያቄ ስመጣ የጀሃነምንና የጀነትን መኖር እንዴት ማረጋገጥ እችላለሁ የሚል ነው። የቪዲዮ ካሴቶቹን ብትመለከት በቁርአን ውስጥ ያሉ በርካታ ሳይንሳዊ ሐቆችን አረጋግጫለሁ። ሳይንስን ለቁርአን ብትጠቀመው የምንረዳው ነገር ዛሬ ቁርአን የሚናገረው 80% የሚሆነው ነገር ከሳይንስ አንጻር 100% ትክክል መሆኑ ሊረጋገጥ ይችላል። ቁርአን ስለተለያዩ ሳይንሳዊ እውነታዎች እኛ በቅርቡ ስላወቅናቸው ይናገራል። ስለ ስነ ፈለክ ይናገራል። ስለ መሬት ሉላዊ ቅርጽነት፣ ስለ አብይ ፍንዳታው፣ ስለ ጨረቃ ብርሃን የራሷ ብርሃን አለመሆን የተንጸባረቀ ብርሃን መሆኑን፣ ስለ ውሃ ዑደት፣ ስለ ባዮሎጂ፣ ስለ ቦታኒ የእጽዋት ጥናት፣ ስለ ዙኦሎጂ የእንስሳት ጥናት፣ ስለ አምብሪዮሎጂ ስነ ጽንስ ያወራል። ስለ እነዚህ ነገሮች ሁሉ ይነግረን። ዛሬ የሳይንስና የቴክኖሎጂ ዘመን ነው። ይህን የሳይንስ ፈተና በቁርአን ላይ ብናስቀምጠው 80%ቱ ቁርአን ያለው ነገር ሁሉ 100% ፍጹም ትክክል መሆኑን እንደርስበታለን። የተቀረው 20% አሻሚ ነው፣ ትክክልም ስህተትም አይደለም። ከ20%ቱ ውስጥ 0.01%ቱ እንኳ ስህተት ተብሎ አልተረጋገጠም። ከሳይንስ አንጻር አሻሚ ነው። ስለዚህ የኔ ሎጂክ የሚለው 80%ቱ 100% ትክክል ከሆነና 0.01%ቱ እንኳ ከ20% ውስጥ ስህተት ተብሎ እንዳለመረጋገጡ የኔ ሎጂክ ኢንሻአላህ የ20%ውም ትክክል ይሆናል የሚል ነው። Today is the age of science and technology. If we put this test of science to the Quran, what we come to know, 80% whatever the Quran has said is 100% perfectly correct. The balance 20% is ambiguous. አመክንዮአዊ እምነት ነው። እኔ የሕክምና ዶክተር ነኝ። ቁርአን ስለ ስነ ፈለክ፣ ስለ ስነ ጽንስ፣ ስለ ጄኔቲክስ ዘረመል ያወራል። ሁሉም ነገር ፍጹም ነው። ወንድሜ አንተ ሐኪም ሆነህ ስለ ጀሃነም ታምናለህ ብለህ ልትጠይቀኝ ትችላለህ። ስለ ጀነት ታምናለህ ልትለኝ ትችላለህ። በጅን ታምናለህ፣ ከሞት በኋላ ህይወት አለ ብለህ ታምናለህ ብለህ ልትጠይቀኝ ትችላለህ። የኔ ሎጂክ ግን ኢንሻአላህ በቁርአን ውስጥ ያሉት 20% የሚሆኑትን ለማረጋገጥ ሳይንስ እዛ ደረጃ ገና አልደረሰም ይላል። ሳይንስ ሊያረጋግጠው አይችልም። ምናልባትም ሳይንስ ከ50 ዓመት በኋላ ወይም ከ10 ዓመት በኋላ ሊያረጋግጠው ይችል ይሆናል። ነገር ግን ዛሬ ሳይንስ እዛ ደረጃ ላይ አልደረሰም። ስለዚህ በዚህ መንገድ ሳይንስ እውነት ወይም ስህተት ብሎ ባላረጋግጣቸው በተቀሩት 20%ዎቹ ላይ ኢንሻአላህ ትክክል እንደሚሆኑ አምናለሁ። ይህ አንዱ ስለ ጀነትና ጀሃነም የምናረጋግጥበት መንገዱ ነው። ሌላኛው መንገድ፣ ቀላሉ መንገድ ያለ ቁርአን ልናረጋግጥ የምንችልበት መንገድ ነው። ወንድሜ ቀላል ጥያቄ እጠይቅሃለሁ። መስረቅ ጥሩ ነው ወይስ መጥፎ? መስረቅ ጥሩ ነው ወይስ መጥፎ? Robbing is good or bad? Robbing is bad. Bad. Yeah. መስረቅ መጥፎ ነው። መጥፎ ነው። ሴት ልጅን መድፈር ጥሩ ነው ወይስ መጥፎ? No, bad. Bad. አይ መጥፎ ነው። አሁን አንድ ጥያቄ ልጠይቅ። ከሎጂክ አንጻር እንድናየው እንበልና እኔ እጅግ ትልቅ የተባልኩ ማፊያ ነኝ። ከመላምት አንጻር ትልቅ ዘራፊ ነኝ እንበል። አንተም ከሳይንስና ከሎጂክ አንጻር አረጋግጥልኝ። እኔ በጣም አመክንዮአዊ ሰው ነኝ፣ የሳይንስ ሰውም ነኝ። መዝረፍ ለኔ ለምን መጥፎ እንደሆነ አረጋግጥልኝ። ከዛ መስረቅ አቆማለሁ። አንድ ጥሩ ምክንያት ብቻ ስጠኝ፣ መዝረፍ ለኔ ለምን መጥፎ እንደሆነ። ከዛ መዝረፍ አቆማለሁ። Only one reason you give me, one good reason why robbing is bad for me, and I will stop robbing. It hurts others. It hurts people. ሌሎችን ይጎዳል፣ ሰዎችን የሚጎዳ ተግባር በመሆኑ። Others, what difference does it make to me? If it hurts, if I rob 1,000 riyal, it is benefiting me. I can see movie, I can go to a 5-star hotel. What difference does it make whether it hurts others?
ሌሎችን ይጎዳል። ለእኔ ምን ልዩነት ያመጣል? ቢጎዳ ባይጎዳ 1000 ሪያል ብሰርቅ እኔን ይጠቅመኛል። ፊልም አይበታለሁ፣ 5 ኮከብ ሆቴል እገባበታለሁ። ሌሎችን ጎዳ አልጎዳ ለእኔ ምን ልዩነት ያመጣል? እኔን ይጎዳኛል። ለእኔ መጥፎ መሆኑን እንጂ ለሌሎች መጥፎ መሆኑን አረጋግጥልኝ አላልኩም። ስለ ሌሎቹ አልጨነቅም። ለምንድን ነው ለእኔ መጥፎ የሚሆነው? 1000 ብር ብሰርቅ እርሱን ከጎዳው ምን ቸገረኝ? ለእኔ ምን ልዩነት ያመጣል? ሌላን ሰው ከጎዳው ለእኔ የሚያመጣልኝ ልዩነት የለም። እኔ ልደሰትበት እችላለሁ፣ ፊልም ላይበት እችላለሁ፣ ቺክን ብሪያኒ ልበላበት እችላለሁ። የጠየቅኩ መስረቅ ለእኔ ለምን መጥፎ እንደሆነ አንድ ሎጂካል ምክንያት እንድትሰጠኝ ነው እንጂ ለሌሎች መጥፎ ስለመሆኑ አይደለም። ትልቅ ማፊያ ነኝ፣ በጣም ኃይል አለኝ፣ የሳይንስም የሎጂክም ሰው ነኝ። መዝረፍ ለምን ለእኔ መጥፎ ሊሆን እንደሚችል በአንድ ጥሩ ሎጂካል ምክንያት አረጋግጥልኝ። ከዛ መዝረፍ አቆማለሁ። Another try. One more try. Why it is bad? ሌላ ሞክር ወንድሜ፣ ሌላ ሞክር። አንዴ ሞክር። ለምን መጥፎ ይሆናል? መልስ የለም? መልስ የለህም? ሞክር ሞክር። 20 30 100 ምክንያቶችን መስጠት ትችላለህ። Reason you can give. Actually, as you said, the religion means the way of life. Not religion. Why robbing is bad? Tell me. Don't go to religion. No. እንዳልከው ሃይማኖት ማለት የህይወት መንገድ ነው። አይ ስለ ሃይማኖት አይደለም የምናወራው። መዝረፍ ለምን መጥፎ እንደሆነ ንገረኝ ነው ያልኩ። When that is the way of life. Not way of life. Tell me why robbing is bad according to you. Why it is bad for me? I will stop robbing. ህይወት መንገድ ከሆነ የህይወት መንገድ የሚለውን ተወውና ለምን መስረቅ ለኔ መጥፎ እንደሆነ ንገረኝ። በአንተ መሰረት ለኔ መጥፎ ሊሆን እንደሚችል ከነገርከኝ መስረቅ አቆማለሁ። Stop robbing. Up to me, it hurts others. So, But what difference does it? እንደኔ ከሆነማ ሌሎችን የሚጎዳ ተግባር ነው። What difference does it make to me when it hurts others? Does it hurt me? Of course, ታዲያ እርሱ መሆኑ ለኔ ምን ለውጥ ያመጣል? ሌሎችን ቢጎዳ እኔን ይጎዳኛል? ለምን ለእኔ መጥፎ ይሆናል? ሌሎች መጥፎ ስለመሆኑ አይደለም። to the society, we have to face them. አንዴ ወደ ማህበረሰቡ ከመጣን በኋላ ከነሱ ጋር መጋፈጣችን አይቀርም። I'm facing them. What is what? አንዴ ወደ ማህበረሰቡ ከመጣን ከእነሱ ጋር መጋፈጣችን አይቀርም ላልከው፣ ይሄው እየተጋፈጥኳቸው ነው። እና ምን ይሆን? ምኑ ላይ ነው ለኔ መጥፎነቱ? You won't respect us. ማህበረሰቡ አያከብረንም። Whether respect or not, I can eat chicken biryani. ማህበረሰቡ አከበረኝ ያላከበረኝ ለኔ ምን ልዩነት ያመጣል? ቺክን ብሪያኒ መብላት እችላለሁ። ሂጄ ፊልም ማየት እችላለሁ። 5 ኮከብ ሆቴል መግባትም እችላለሁ። ማህበረሰቡ አከበረኝ ያላከበረኝ ለኔ ምን ልዩነት ያመጣል? የሚበላው ምግብ የሌለው ድሃ ሰው ማህበረሰቡ ሲያከብረው አስበው ደስተኛ ይሆናል? አይሆንም። ለመብላት ምግብ ያስፈልጋል ወይስ አያስፈልግም? በህይወት ለመቆየት ምግብ ያስፈልጋል። ሰውየው በረሃብ እየሞተ ማህበረሰቡ ብቻ ሲያከብረው ታውቃለህ? ህንድ ውስጥ በሺዎች የሚቆጠሩ ሰዎች በረሃብ ይሞታሉ። ታዲያ ምን ልዩነት ያመጣል? የጠየቅኩ ጥያቄ ስለ መስረቅ መጥፎነት አንድ ጥሩ ምክንያት ንገረኝ፣ መስረቅ አቆማለሁ የሚል ነው። ለምን መጥፎ ይሆናል? ለኔ ሌላ ሊረዳው የሚችል ሰው ይኖራል? መስረቅ ለምንድን ነው መጥፎ የሆነው? There are various answers. I'll help you out. You may say, police will catch you. መስረቅ ለምን መጥፎ ሆነ? ለዚህ ጥያቄ በርካታ መልሶች አሉ። እኔ አግዝሃለሁ። ፖሊስ ይይዝሃል ማለት ትችላለህ። ጥሩ አመክኗዊ ምክንያት ፖሊስ መጥቶ ይይዝሃል የሚለው ነው አይደል? ትክክል ወይስ ስህተት? ትክክል። ግን መልሱን አልመለስክም። እኔ ያገዝኩ ነው። ግን ወንድሜ እንዳልኩ እኔ በጣም ኃይለኛ ማፊያ ነኝ። ፖሊሶች ኪሴ ውስጥ ናቸው። ሚኒስትሮችም ኪሴ ውስጥ ናቸው። ትልቅ ማፊያ ነኝ። ሁሉም ትልልቅ ማፊያዎች ፖሊሶች በኪሳቸው ውስጥ ናቸው። በእኔ ክፍያ መዝገብ ውስጥ ናቸው። ፖሊሶች በእኔ የክፍያ መዝገቦች ውስጥ ናቸው። You will get arrested. I'm a top mafia. The police is on my payroll, even the ministers are